የታይላንዷ ከተማ ፓታያ አሁን እንደምታውቋት ከተማ አልነበረች። ኔዋን መብራቶች በልጅ ድርግም ከማለታቸው በፊት ሌሊት ጭፈራ ቤት ከመሆኑ በፊት ስሟ ዓለም ላይ እንዲህ ታዋቂ ከመሆኗ በፊት ፓታያ ዝም ያለች የአሳ አጥማጆች መንደር ነበረች። የምትሰሙት የባህር ድምጽ እንጂ የመኪና ድምጽ አልነበረም። ብትሄዱ የምታገኙት የአሳ መረብ እንጂ ናይት ክለብ አልነበረም። በዛን ጊዜ የነበሩ አሳ አጥማጆች አገራቸው እንዲህ ስሟ በክፉም በደጉም ይነሳል ብለው አስበው አያውቁም። ነገር ግን ዓለም እየተቀየረ ሲመጣ ከተሞች ይለወጣሉ። ዛሬ ፓታያ ሲባል ብቻ የሚመጣ ዝና አላት። ለአንዳንዶች የመዝናኛ ቦታ፣ ለሌሎች የማይደፈር ሀገር፣ ለብዙዎች ደግሞ በቺቺኒያነቷን የሚያውቋት። ታዲያ ይህ ዝና ዝም ብሎ አልተፈጠረም። ከዘመናት በኋላ ፓታያ ከቱሪዝም ጋር አብራ እየተለወጠች መጣች። ጎብኚዎች ሲበዙ ጎብኚዎችን የሚያዝናኑበት መንገድ መፈለግ ጀመሩ። ባሮች ተባዙ፣ የመዝናኛ አካባቢዎች ተስፋፉ እና ቀስ ብሎ ከተማዋ በባህር ሳይሆን በሌሊት መታወቅ ጀመረች። በታይላንድ ሕግ ዝሙት በምንም አይነት መንገድ አይፈቀድም። ነገር ግን ይህንን እውነታ ብዙ ከተሞች አልተቀበሉትም። ፓታያ ደግሞ ይህንን ሕግ አለመቀበላቸው በግልጽ የሚያሳይ ቦታ ሆነች። ያለ ፍርሃት መብራት በበራበት እንጂ ተደብቆ አይደለም የሚያደርጉት። እዚህ የቱሪስት ምሽት ቤቶች፣ ባሮች፣ ማሳጅ ቤቶች፣ ሳውናዎችና በሰዓት የሚከራዩ ሆቴሎች አንድ መደዳ ላይ ተሰርተው ሴቶቹ ደግሞ የሚመጣውን ቱሪስት ለማገልገል ይቆማሉ። ሴቶች ብቻ አይደሉም። እድል ካልቀናችሁና ልምድ ከሌላችሁ ወንድም ይዛችሁ ታድሩ ትችላላችሁ። ለአንዳንዶች የሚሄዱበት ምክንያት ይህ ብቻ ነው፣ አንተ ቺቺኒያ እንደምትሄደው ማለት ነው። አንዳንዱ ደግሞ ይህንን ሲያይ ግራ ይጋባል። ምን ውስጥ ነው ያስገቡኝ እያለ ወንድነቱ ይፈታተናል። ከዚያም ወሬዎች መናፈስ ጀመሩ። የእንግሊዝ ጋዜጦች ፓታያን የዓለም የወሲብ ዋና ከተማ ብለው ጠሯት። ዘመናዊ ሶዶምና ገሞራ አላት። እነዚህ ቃላቶች ስም ለማጥፋት እንዲሆን ተደርገው ተጻፉ። ጋዜጦቻቸውን ለመሸጥ እንዲመቻቸው ከተማዋን ወደ አንድ ምስል እንድትቀየር አደረጓት። ታዲያ እነዚህ ጋዜጣዎች ተመልሰው ታይላንድ ደረሱ። ወደ መንግስት ቢሮዎች፣ ወደ ጠቅላይ ሚኒስቴር፣ ወደ ፖሊስ ጣቢያዎች። ሀገሪቷ ላይ ትልቅ የሆነ ቁጣን አስነሱ። የታይላንድ ባለስልጣናት ክሶቹን አስተባበሉ። የፖሊስ መሪዎች በውሸት የተፈጠሩ ናቸው አሉ። በፓታያ ዝሙት የሚባል ነገር የለም ብለው ተናገሩ። ሰዎች በዝግ ቤት ውስጥ የሚያደርጉት የግል ጉዳያቸው ነው አሉ። ነገር ግን እውነታው ይህ አልነበረም። እዛ ደርሶ የመጣ ሁሉ ሌላ ነገር መናገር ጀመረ። እንዲያውም ጋዜጦቹ በስሱን የተናገሩት አሉ። የታይላንድ የወሲብ ኢንዱስትሪ ትልቅና ውስብስብ ነው አሉ። ነገር ግን ለብዙ ሰዎች የመኖሪያ መንገዳቸው ነው። ለዚህ ነው ፓታያን መግለጽ የሚከብደው። ምክንያቱም ይህ የወሲብ ከተማ ብቻ አይደለም፣ የሰራተኞቹ ከተማም ናት። ከእያንዳንዱ ባር ወንበር ጀርባ የተቀመጠ ሰው አለ። ከእያንዳንዱ ፈገግታ ጀርባ ታሪክ አለ። ብዙዎቹ ከገጠር ነው የሚመጡት። አንዳንዶቹ ቤተሰብ ለማስተዳደር ይሰራሉ። አንዳንዶቹ ደግሞ ያላሰቡት ስራ ይሆንባቸዋል። ነገር ግን ሌላ የከተማዋ ነዋሪዎች ለመኖር ብለው ሌሎች ስራዎችን ቢሰሩ ፓታያ ግን አንድ ዝና ውስጥ ወድቃለች። ሰው ታይላንድ ሲል የሚመጣለት ሀሳብ ሁሉ ሌላ ነገር ሆነ። አንድ ሰው ታይላንድ ደርሶ መጣ ሲባል የሚታሰበው ሌላ ሆነ። በዚህ ወሬ ምክንያት የታይላንድ መንግስት የወሲብ ቪዲዮዎችን ለማጽዳት ዘመቻ ጀመረ። ፍተሻዎችን፣ ድንገተኛ ብርበራ፣ የንግድ ፍቃድ ምርመራ፣ የካሜራ ፍተሻዎችን በአንድ ሌሊት ሙሉ አገሪቷን ዞሯል። ሰነዶችን መረመሩ፣ ሰራተኞችን ጠየቁ። በመጨረሻ ምንም ህግ መጣስ አልተገኘም ተባለ። ለአንዳንዶች ይህ ለውጥ ነበር፣ ለሌሎች ደግሞ ይህ በእውነታውና በመንግስት መካከል ያለው ልዩነት አሳየ። ነገር ግን ፓታያ ይህ ብቻ አይደለች። በኤዥያ ትልቁ የጌ ማህበረሰብ ያለባት ሀገር ናት። ቦይስ ታውን፣ ጆምቲንግ ኮምፕሌክስ፣ ሌሎች ቦታዎችም አሉ። እዚህ ጌ መሆን በግልጽነት ይከበራል። ትራንስጀንደር አርቲስቶች በጥላ ስር ሳይሆን በመድረክ ላይ ይቆማሉ። በእነዚያ ጊዜያት ፓታያ ለእነዚህ ሰዎች በግልጽ የቆመች ትመስላለች። ሰዎች ራሳቸውን በነፃነት ሌዝቢያን ነኝ እያሉ ይጠሩባታል። ታዲያ ፓታያ በትክክል ምንድን ናት? በዝናዋ የታሰረች ከተማ ወይስ ዝናዋ በተሳሳተ መንገድ የተገለጸባት? ጠዋት ብትጓዙ ሌላ ፓታያ ታያላችሁ። አትክልቶቹ፣ ሱቆቹ ተከፍተው ጸጥ ያለ መንገድ፣ ሰዎች ወደ ስራ ሲሄዱ፣ ባህሩ አሳ እንደሚጠመድበት ሁሉ ዝም ብሎ ሌሊቱ ጭፈራ እንዳልነበር ማለት ነው። ነገር ግን ፓታያ ብዙ ከተሞችን በአንድ ላይ የያዘች ናት። የቱሪስት ህልም፣ የሰራተኞች ቦታ፣ በነፃነት የሚኖርባት፣ ለመትረፍ የሚኖርባት እና ምናልባት እውነተኛ ታሪኳ ስለ ወሲብ አልነበረም። ዛሬ ሌሊት ኔዋን ላይ ድጋሚ መብራቶች ይበራሉ፣ ሙዚቃው ይጀምራል። ፓታያ ትቀጥላለች በእውነቷና ዓለም በሰጣት ስም መካከል።